ኒሾን የበሽታው ምንነት ሄመሮይድስ የኪንታሮት በሽታ ይህ ማለት በሰገራ መውጫችን ቬኑስ ወይንም በሬክቱም የመጨረሻው ክፍል ላይ አካባቢ ያሉ ቬን የደም ቱቦዎች ማበጥና ኢንፍላሜሽን ሲከሰትባቸው ነው። ይህ በሽታ ሁለት አይነቶች አሉ። እነዚህም ኤክስተርናል ሄመሮይድስ ይህ አይነቱ በሽታ ማለት የሰገራ መውጫ ጫፍ ላይ ያሉት የደም ቱቦዎች ቬኖች ማበጥና ኢንፍላሜሽን ሲደርስባቸው ነው። እነዚህ ቲሹዎች በውስጣቸው የደም መርጋት ካላጋጠማቸው በስተቀር ብዙም የጤና ችግር አያስከትሉም። የደም መርጋት ካጋጠማቸው ሰማያዊ እና ጠንካራ የሆነ እባጭ ይፈጠራል። በውስጣቸው የደም መርጋት ያጋጠማቸው ሄመሮይድስ ድንገት የሚከሰት ከፍተኛ ህመም አላቸው። ይህ የደም መርጋት በራሱ ጊዜ ይጠፋል። ኢንተርናል ሄመሮይድስ ይህ አይነቱ በሽታ ማለት በውስጠኛው የሰገራ መውጫ ቱቦ ግድግዳ ላይ ያሉት የደም ቱቦዎች ቬኖች ማበጥና ኢንፍላሜሽን ሲደርስባቸው ነው። እነዚህ ብዙ ጊዜ ህመም የለባቸውም። ነገር ግን ጠንካራ ሰገራ ሲገፋቸው ወደ ውጭ ይወጡና ተመልሰው ይገባሉ። እነዚህ ሄመሮይድስ ብዙ ጊዜ መድማት ያጋጥማቸዋል። ንፍጥ ነገርም ሚውኩስ ሊያመነጩ ይችላሉ። የኢንተርናል ሄመሮይድስ በሽታ እንደ ምልክቶቹ አስከፊነት ደረጃ አለው። እነዚህም ግሬድ አይ ደረጃ 1 ይህ ማለት ያበጡት ቬኖች ወደ ውጭ አይወጡም። ነገር ግን መድማት ሊያጋጥማቸው ይችላል። ግሬድ 2 ደረጃ 2 ይህ ማለት ያበጡት ቬኖች ወደ ውጭ ይወጣሉ። ነገር ግን ጫናው ሲቀንስ ወደ ውስጥ ይመለሳሉ። ግሬድ 3 ደረጃ 3 ይህ ማለት ያበጡት ቬኖች በራሳቸው ወይንም በጫና ምክንያት ወደ ውጭ ይወጣሉ። በተጨማሪም በራሳቸው ወደ ውስጥ መመለስ አይችሉም። በሌላ ነገር ግን ወደ ውስጥ ልንመልሳቸው እንችላለን። ግሬድ አይቪ ደረጃ 4 ይህ ማለት ያበጡት ቬኖች በራሳቸው ወይንም በጫና ምክንያት ወደ ውጭ ይወጣሉ። በተጨማሪም በራሳቸውም ሆነ በሌላ ነገር ወደ ውስጥ መመለስ አይችሉም። እነዚህ ህመም ሊኖራቸው ይችላል። ይህ ደረጃ አስቸኳይ ሕክምና ይፈልጋል። ሂስተሪ የበሽታው አመጣጥ ታሪክ ስለዚህ በሽታ ለመጀመሪያ ጊዜ የተገለጸው በእስከ 2250 ቢሲ በባቢሎን ከተማ ነው። የዚህ በሽታ ምልክቶች በንጉስ ሐመራቢ ኮድ ውስጥ ተገልጿል። የዚህ በሽታ መከሰት በ1700 ቢሲ በግብጽ ውስጥ ተገልጾ ነበር። በፒረስ ላይ ስለ ሕክምናው የተጻፈው ይህንን በሽታ ላዩ ላይ ቅባት መቀባት ተገቢ ነው የሚል ነው። በ13ኛው ክፍለ ዘመን የአውሮፓ ቀዶ ጥገና ሐኪሞች ላምፍራንካቭ ሚላን፣ ጋይ ደ ሾሊያክ፣ ኦንሪ ደ ሞንድቪል እና ጆን አቫርዲን ይህንን በሽታ ማከምን እና ቀዶ ጥገና ዘዴን በተመለከተ ብዙ ዕውቀቶችን አምጥተዋል። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች በዓለም ላይ 4.4% ሕዝብ በዚህ በሽታ ተይዟል። ወንዶች በብዛት የዚህን በሽታ ሕክምና ይሻሉ። ኤክስተርናል ሄመሮይድስ የሚባለው የዚህ በሽታ አይነት በብዛት የሚያጠቃው ወጣቶችንና ጎልማሶችን ነው። ዕድሜያችን እየገፋ ሲሄድ እስከ 60 ዓመት ለዚህ በሽታ ይበልጥ ተጋላጭ እንሆናለን። ኮዘዝ የበሽታው መነሻ ምክንያት በሰገራ መውጫችን ቬኑስ ወይንም በሬክቱም የመጨረሻው ክፍል ላይ ያሉ የደም ቱቦዎች ቬኖች ማበጥ ይህንን በሽታ ያመጣሉ። የዚህ በሽታ ምልክቶች ከሌሎች የሬክቱም የትልቁ አንጀታችን የመጨረሻው ክፍል እና ሰገራ መውጫ ክፍል በሽታዎች ፊሸርዝ አብሴሰስ ዋርትስ አንድ ፖለፕስ ምልክቶች ጋር ይመሳሰላል። የእነዚህን የደም ቱቦዎች ማበጥን የሚያስከትሉ ነገሮች የሚከተሉት ናቸው። ክሮኒክ ኮንስቲፔሽን ኦር ዳየሪያ ከፍተኛ የሰገራ ድርቀት ወይንም ተቅማጥ። ስትሬኒንግ ደሪንግ ባውል ሙቭመንትስ
Sitting on the toilet for long periods of time. ለረጅም ጊዜ ሽንት ቤት መቀመጥ። Strenuous exercise or heavy lifting. ከባድ እንቅስቃሴ ወይንም ከባድ ነገር ማንሳት። A lack of fiber in the diet. ምግባችን ውስጥ ፋይበር ያለመኖር። Heredity. በዘር የተላለፈ። Spinal cord injury. የስፓይናል ኮርድ ጉዳት። Loss of rectal muscle tone. የሬክታል ጡንቻ መድከም። Rectal surgery. የሬክታል ቀዶ ጥገና። Episiotomy. በወሊድ ጊዜ የሴትን ብልት በተወሰነ ረገድ ቀዶ የልጁን መውጫ ሰፋ ማድረግ። Anal intercourse. በሰገራ መውጫ በኩል የሚደረግ ግብረ ስጋ ግንኙነት። Colon malignancy. የትልቁ አንጀታችን ክፍል ከባድ በሽታ መኖር። Hepatic disease. የጉበት በሽታ ሲኖር። Obesity. ውፍረት። Faulty bowel function due to overuse of laxatives or enemas. ከልክ በላይ የአንጀት ማለስለሻዎችን በመጠቀም ምክንያት የሚመጣ የተዛባ የአንጀት ሥራ መኖር። Another cause of hemorrhoids is the weakening of the connective tissue in the rectum and anus that occurs with age. የዚህ በሽታ ሌላው ምክንያት ደግሞ የትልቁ አንጀታችንንና የሰገራ መውጫ ቱቦዎችን የሚያገናኙ አያያዥ ቲሹዎች በእርጅና ምክንያት ሲደክሙ ነው። Pregnancy can cause hemorrhoids by increasing pressure in the abdomen. እርግዝና ሆዳችን ላይ ከፍተኛ ግፊት በማሳደር ይህንን በሽታ ሊያስከትል ይችላል። Symptoms. የበሽታው ምልክቶች። የኢንተርናል ሄሞሮይድስ በሽታ ዋነኛ ምልክቱ ሰገራችን ላይ ደም ሲታይ ነው። ወደ ውጭ የማይወጡ ኢንተርናል ሄሞሮይድስ ብዙ ጊዜ ህመም የላቸውም። ወደ ውጭ የሚወጡ ኢንተርናል ሄሞሮይድስ ግን ህመም፣ አለመመቸትና የሰገራ መውጫችንን ማሳከክ አላቸው። በኤክስተርናል ሄሞሮይድስ የበሽታ አይነት ቬኖች፣ የደም ቱቦዎች ላይ የደም መርጋት ሊከሰት ይችላል። በቬኖች ውስጥ የሚከሰት የደም መርጋት ትሮምቦሲስ ይባላል። የደም መርጋት ያጋጠማቸው ኤክስተርናል ሄሞሮይድስ መድማት፣ ህመም ያለው እብጠት፣ ጠንካራ እባጭ የሰገራ መውጫ አካባቢ ሊፈጠር ይችላል። የደም መርጋቱ ሲሟሽሽ አብሮ የነበረው ስጋ ግን ትርፍ ሆኖ ይቀራል። ይህም ትርፍ ስጋ ሊያሳክከን ይችላል። የሰገራ መውጫ አካባቢ ከፍተኛ ጫና መኖር፣ ፍትጊያና እጥበት ሲኖር የማሳከኩ ነገር ይበልጥ ሊጨምር ይችላል። ይህ በሽታ ሞትን የሚያስከትል በሽታ አይደለም። የበሽታው ምልክቶች በራሳቸው ጊዜ በተወሰኑ ቀናቶች ይጠፋሉ። ከዚህ በሽታ ጋር ተያይዘው የሚመጡ ውስብስብ የጤና ችግሮች የሚከተሉት ናቸው። የደም መፍሰስ ከፍተኛ ከሆነ የቀይ ደም ሴሎች ቁጥር ማነስ በሽታን ሊያስከትል ይችላል። በቬኖች ውስጥ የሚከሰተው የደም መርጋት ከፍተኛ ህመም ሊያስከትል ይችላል። ያበጡት ቬኖች ኢንፌክሽን ሊያጋጥማቸው ይችላል። ዳያግኖሲስ አንድ ቴስት። የበሽታው ምርመራ። ሐኪሟ የትልቁ አንጀት የመጨረሻውን ክፍልና የሰገራ መውጫ ቱቦን በመመርመር ይህ በሽታ እንዳለብን ታረጋግጣለች። ይህንንም ለማረጋገጥ አካላዊ ምርመራ ታደርግልናለች። የሰገራ መውጫ የውጭ ክፍልን ፊንጢጣ በመመርመር ቅባት ባለው የእጅ ጓንት በመጠቀም ሐኪሟ በጣቶቿ የሰገራ መውጫ የውስጥ ክፍልን ይህ በሽታ እንዳለብን ለማወቅ ትመረምረናለች። አኖስኮፒክ ኤግዛም። ይህ ምርመራ አኖስኮፕ የሚባል መሳሪያ በመጠቀም የሰገራ መውጫ ቱቦ የውስጥ ክፍልን ይመለከታል። ሰገራ ላይ ደም መታየቱ ምክንያቶቹ ሌሎች በሽታዎች እንዳልሆኑ ለማረጋገጥ፣ በተለይ ከ40 ዓመት በላይ ለሆናቸው ሰዎች፣ ተጨማሪ ምርመራዎች ሊደረጉ ይችላሉ። ኮሎኖስኮፒ። ይህ ምርመራ ኮሎኖስኮፕ የሚባል ተጣጣፊ፣ በውስጡ ብርሃን ያለው ቱቦ በሰገራ መውጫችን በኩል እስከ ትልቁ አንጀት የላይኛው ክፍል ኮሎን ድረስ እንዲገባ ይደረጋል። ይህም ቱቦ የትልቁ አንጀት የላይኛው ክፍል ኮሎን
ሬክቱም እና ሰገራ መውጫችን ክፍሎችን ውስጣቸውን ለማየት እና በሽታው ስለመከሰቱ ለማረጋገጥ ይጠቅማል። ሲግሞይዶስኮፒ ይህ ምርመራ ከኮሎኖስኮፒ ምርመራ ጋር ተመሳሳይ ነው። የሚለየው ነገር የዚህኛው ቱቦ አጭር ሲሆን የሚዘረጋውም እስከ ታችኛው ኮሎን ድረስ ነው።